ብዙ ጊዜኛ ሴቶችን ራሷን ጣለች ካገባች በኋላ ራሷን ጣለች እንዲ ይሉናልና የተለያዩ ምክንያቶች አሉኛ ሴቶች ብዙ ጊዜ ጫና አለብን ልጅ በማሳደግ በቃ ሆርሞናል ቼንጅ አሉ ምናምን ብዙ ብቻ የሚጫኑ ነገሮች አሉ ግን አንድ ነገር ሁሉ ጊዜም በቃ ጠንካራ ሆኖ ውስጣችን ባለን ነገር ራሳችንን ዳውን የሚያረጉንን ነገሮች በተቻለ ነገር በተለይ በጸሎት በእግዚአብሔር በመቅረብ ጠንክረን ራሳችንን ከሊጥሉን ካሉ ነገሮች ሁሉ ማንሳት እንደሚገባ ነው ህይወት ያስተማረችኝ እና በዚህ መሃል ደግሞ ባለብን ችግር ባለን መከራ አንዳንድ ወዳጅ መስለው ከአካባቢ ያሉ ግን ሞራላችንን የሚነኩ ሰዎችም አይጠፉምና እኔም ስለሚገጥመኝ ነው ማለት ነውና አይ አንቺኮ ባልሽ እንደዚህ ሆኖ ልጅሽ እንደዚህ ሆኖ ስራ እንደዚህ ሆኖ እንዲሆኖ እንዴት ቀና ብለን ስንሄድ እንዴት ቻልሽው በማለት ግን ጉብዘናችንን ሳይሆን የሆነ በዛ ነገር ውስጥ እንዴት ቆመን መሄዳችን ያቃጠላቸው ወይም ያስከፋቸው እስኪመስል ድረስ እኛን ለመስበር የሚጥሩ ሰዎች አይጠፉም ግን ይሄንን ሁሉ እኛ በጥንካሬና ከእግዚአብሔር ቀጥሮ ሴትነት ራሱ በሰጠን መንፈሰ ጠንካራነት ማሸነፍ አለብንና ሁሌም ቀና ብለን ለማን ብለን ነው የምናዝነው ለማን ምን ልንለውጥ ያ ነገር ደግሞ እኛ ራሳችንን በመጣላችን ራሳችንን በማስከፋታችን ነገሩን መለወጥ የምንችለውን ሁሉ እንዳይታየን ያደርገንና በቃ ስርስር አድርጎ ያስቀምጠናል ከዛ በኋላ ሰዎች ራሷን ጣለች ምናምን እንዲሆነች ምናምን ይሉናል ግን ያ እኛ የምንኖረው መጀመሪያ ለልጆቻችንም ለማንም እኛ እናቶች ወይም እኛ ሴቶች መጀመሪያ ለራሳችን መቆም ስንችል ነው ልጆቻችን ደስተኛ እንዲሆኑ ሁሉ ጊዜ ብዙ እናቶች ለልጄ እኔ እንደፈለኩኝ ልጄ ደስተኛ ይሆንላለን ግን መጀመሪያ ልጆች ያያሉ ከፊታችን አልፎ ልባችንን ያያሉና ስንሰበር ደስ አይላቸውም ያ ነው ትልቁ የሚከፋቸው ነገርና ብዙ ጊዜ ማይታችሁ እንደሆነ እናቴ እንዲ ዋጋ ከፍላኔ እንትን ብላኝ እኔ ደርሼላት እንዲ ብዬላት ምናምን ይሉና ያንን ቀን ግን በዛ ተከፍታ ያሰበችውን ያለፈችውን ህይወት በማስታወስ በጣም ብዙ ጊዜ ይቆጫሉ ልጆችና ስለዚህ መጀመሪያ ራሳችንን ጥግና አርገን ሽፍንፍና አርገን መላውም ይመጣልናል ዘዴውምና በርቱ እህቶቼ በምንም ሁኔታ ውስጥ ያላችሁ እግዚአብሔር ከኛ ጋር ነው መልካም ቀን ይሁንላችሁ